ኢትዮጵያ ከእስልምና ጋር ያላት ግንኙነት ከብዙ የዓለም አገሮች በፊት ጀምሯል። እስልምና በኢትዮጵያ የገባው በጦርነት ወይም በግፍ ሳይሆን በፍትህ፣ በመስተናገድ እና በሰብአዊነት ነበር። ይህ ታሪክ ዛሬ ብዙ ሰዎች የማያውቁት ታሪክ ነው፣ ግን የኢትዮጵያን ማንነት ለመረዳት ቁልፍ የሆነ እውነታ ነው። 615 እንደ አውሮፓውያን አቆጣጠር ዓመተ ምህረት በመካ የእስልምና መጀመሪያ ዘመን ላይ ሙስሊሞች ከባድ ስደት ተጋጥሟቸው ነበር። የነቢዩ መሐመድ ተከታዮች ተገርፈው፣ ተከልክለውና ተሳደው ነበር። በዚያን ጊዜ ነቢዩ ፍትሃዊ ንጉሥ ያለባት ሀገር አለች ብለው ተከታዮቻቸውን ወደ ኢትዮጵያ ላኳቸው። ይህ ውሳኔ በዓለም ታሪክ ውስጥ ትልቅ ምዕራፍ ነበር። በዚያን ጊዜ ኢትዮጵያን የሚመራው ንጉሥ ነጃሺ ነበር። እርሱ የክርስቲያን ንጉሥ ቢሆንም ፍትህን የሚያከብር ነበር። የመካ መሪዎች ሙስሊሞቹን እንዲመልስ ሲጠይቁት፣ ንጉሥ ነጃሺ በፍትህ ሰማቸው። ከቁርአን የተነበበለትን ቃል ሰምቶ ተነካ፣ ሙስሊሞቹንም አልመለሳቸውም። እንዲሁም በአገሩ ውስጥ በሰላም እንዲኖሩ ፈቀደላቸው። ይህ ነው የመጀመሪያው ሂጅራ፣ እና ኢትዮጵያ በእስልምና ታሪክ ውስጥ ያላት ትልቅ ቦታ። ከዚያ በኋላ እስልምና በኢትዮጵያ በቀስታና በሰላም መስፋፋት ጀመረ። ይህ መስፋፋት በንግድ መንገዶች በኩል ተፈጠረ። የንግድ ነጋዴዎች ከአረብ እና ከአፍሪካ ሌሎች አካባቢዎች ወደ ኢትዮጵያ ሲመጡ እስልምናን ከእንግዳቸው ጋር አመጡ። ሐረር፣ ዘይላ፣ አፋር፣ ባሌ እና ሌሎች አካባቢዎች የእስልምና መስፋፋት ማዕከላት ሆኑ። ሙስሊሞች እስልምናን በኃይል አላስገቡም። በስነ ምግባራቸው፣ በታማኝነታቸውና በፍትሃዊነታቸው ሕዝቡን አስደነቁ። ብዙ ሰዎች እስልምናን የተቀበሉት ከሙስሊሞች ሕይወት ሲያዩ ነበር። ይህ ነው እስልምና በኢትዮጵያ ልብ ውስጥ የገባበት መንገድ። በመካከለኛው ዘመን በኢትዮጵያ የእስላማዊ መንግስታት መቋቋም ተጀመረ። ሱልጣናት ኢፋት፣ ሱልጣናት አዳል እና ሐረር እንደ እስላማዊ ማዕከል ታላቅ ሚና አገኙ። እነዚህ መንግስታት ንግድን አበረታቱ፣ ትምህርትን አስፋፉ፣ መስጊዶችን እና የእውቀት ማዕከላትን ገነቡ። ሐረር በዚህ ዘመን የእስልምና ትምህርት እና ባህል ዋና ማዕከል ሆነች። በኋላ ዘመናት ላይ ግጭቶች ቢኖሩም ሙስሊሞች በኢትዮጵያ ውስጥ መኖር